በሱ እናስተላልፍ ምንድነው 1% 2% ብለው 0% 2% ሙቀት ነው። እዴ የትኛዋ ነው? እስኪ ስሟን ጥቀስ። ያው ቪሌጅ ከተራራው ማዶ ማዶ ከተራራው ማዶ የሚገባቸው ይገባቸዋል፣ የማይገባቸው የራሳቸው ጉዳይ ነው። የማይገባቸው የሚገባቸው። ሳምንትሽ እንዴት ነበር ታሚ? ያረዳ ልጅ እንተኛለን፣ እንነሳለን፣ በልተን እንተኛለን። አይ እኔም ማራለሁ። ይቅርታ እደድ አይበስማ ትግረኛ ጀመረ ለቅማስ ምን ስደደግ ነው ሰዎች። አይ የምር ነው። ከዚህ ከእንደዚህ አይነት ሰው ጋር ነው እንዳይገባሽ። የምር ነው። ሳምንትሽ እጅ ሳምንትሽ እንዴት ነው? እንዴ ፋስት ሪአክሽን ገና ከመጀመሩ ፕሮግራም ደሳ ወደ እነሱ እንመለስ። ሌላ ይገራል እኮ። ሰላም እንዴት ናችሁ ውድ ቤተሰቦች? ምንድን ናት እቺ? አላውቅም ማን እንዳስለመደብኝ እንጃ። እሺ በቃ ሰላም ቦምቦክራ ሌላ እንዴት ናችሁ? ሰላም ናችሁ? ያው ውድ የቴም ቤተሰብ የሆናችሁ ያሉ ናችሁ። ያሉ ናችሁ ግን ምን እሺ ትንሽ አንተ እንደሱ አልቀስ፣ ትንሽ ሰብስክራይብ አልቀሽ። አላለቅስም፣ ግዴታ ነው እኮ ሚኪ መኖር ነበረበት ለማልቀስ። እንዴት ይላል እኮ ፈብላ ያረ ልጁን ይለብለ ምረምተው እንዴ ያረ ሰፋር ግለት ቆይ ቦታዎች ተበቋለች ስለነገር ሚኪ ይላል። አረ የሆነ ደግሞ ስክሪንሾት ተልኮልኝ እናንተ ከቪዲዮ ላይ ያራይ እኔ እኮ ለዚህ ነው ቪዲዮ ሚኪ መስራት አለበት ብለው የሆነች ሞመንት አይታጣለት። አዎ የምሬን እኮ ነው። በቃ ሲያፍታታኝ ነበር እንዲችበላ ተፈታችለ ከመቼው ሚኪ ናፈቀ። ገና ቪዲዮ ሳይጀመር ስላንተ እያወራን ነው ወንድማችን። ቶሎናል አቆም። እዛ የምትሄደውን ነገር አቆም። ክላስ ብለህ አትማር፣ ምንም አያደርግልህም እያለህ ነው። ከቪዲዮ በፊት እሱን ይጀመር እንደዚህ አይደል? ወይ ልታጣላኝ ነው እንዴ? ከሱ በለው ወደ ቪዲዮ ቀጥል እባክህ። እንዴት ነሽ ታሚ? ከነጋ ጀምሮ እኮ አንድ ላይ ነው ያለው። አረ ከነጋውን ያገኘው አታከብድ። ማስካር ከማስኩጭ እሱም አያገኝም። ባይዘው ኮሜንት ላይ ስለተነሱ አንዳንድ ሀሳቦች እስኪ የሆነ ነገር በላቸው። አንደኛ ማን ማስኩ ምን ጥቅም ያለው? እውነቱን እኮ ነው። ምን ጥቅም ማስኩ ምን እሺ ነው? ወደ ቪዲዮ አረ ቆይ ቪዲዮ አይደለም። እኔም ራሱ አላውቀውም ምክንያቱን ተናገር። ምንድነው ማስኩ? ባይዘው በጉልበት ነው ያደረገው ማስኩ። ጥሩ ጥያቄ ነው። መልሱን በቅርቡ ይጠብቁ። ለአንዴ እኔ ጥሩ አታ ይሄው ጨርሻለሁ። ጨረስክ? እሺ። እንዴ ቆይ ምንድነው? አባትህ ነው? የማ አባት? ያንተ ያማል እንዴ? የሳልከው እኮ እባብ ነው። አይ አባትህን እየሳልኩ እያለ አወራረደ የተመቸኝና በዛው እባብ አደረኩ። ምን?
እየቀለድክ ነው ወይስ የምርህን? በእርግጥ የሰጠኝ ፎቶ ስለጠፋብኝ በባዶ ከምሸኝህ ብዬ። እሺ የተቋቆረው ምንድን ነው? ስለሱ እንኳን አታስብ፣ ተሳስቼ የሰረዝኩት ነው። ቆይ ግን ጤነኛ ነህ? ምን ነው ደበረህ እንዴ? ሰውነቴ ላይ ተጫወተ ደበረ ትለኛለህ? ከደበረ እኮ መሰረዝ ይቻላል። ፋራ ነህ እንዴ? ፋራ ስድብ ጀመረ። ይዞ ይመችኝ። ኦቲዝምም አለበት። ጤነኛ አይደለም። ልክ እንደዚህ 8ኛ ክፍል የሚደበርብህ ልጅ ነበር ያለቀሳቸው ብሎ በዲናሞ ሰርቶ እየመጣ ስምንት አልጠረም። ማስታወሻ ነው። ይከፋዋል። አሁንም ድረስ ጓደኛዬ ነው ሚኪ የበሬ ነው። 8ኛ ክፍል አብረን ተብረናል ማለት ነቃሽ ነው እንዴ? ራበን በእናትህ። ኧረ በጣም ነው የራበኝ። በስመ አብ። ኧረ እኔ ልሞት ነው። ቤት ውስጥ ደግሞ አንድ ነገር የለም። አባዬስ? እኔ እንጃ ወጣ መሰለኝ አላየሁትም። እንዴ ለምን ሙቤ ጋር እንሄድም? ዛሬ እኮ ባለው። ኧረ ይኪድ በእናትህ ሙቤ ጋር። ኧረ ሙቤ ጋር ሄደን ይበላለት። ይኸውልህ አባዬ ግን እንዳትነግረው ይገለናል። ኧረ እኔ አልነግረውም በእናትህ ና እንዴ መሰልስ ሙቤ እንዴ ሙቤ እያለ እንኳን አደረሳችሁ ሙቤ። ኢድ ሙባረክ። እንኳን አደረሳችሁ ሙቤ። ሀገራችንን ሰላም ያርግልን። ያው ድንበሩን ሰላም ያርገው። እስከ መቼ ድረስ የሰው ተላላኪ እኛንም አድርገን አስመጪና ላኪ። አባዬ እንዴ ተባያን አንዳቸው እዚህ ነገርማ አያመልጥም። ሰዓቷ ላይ መጣ። ናና ግባ ግባ። ተፈርጣም ውስጠኝ ግቡ ግቡ። እንዴ ምንድነው? ኢድ ሙባረክ ግቡ። በቃ ይመቻችሁ። እንዴ ግባ ይተላለፍ። በቃ ሙቤ ጋር ሌላውን ቤት እናወራለን። ግባ ግባ። ይመቻችሁ። ቅዳሜ ነው እቀኑ ቅዳሜ ነው። እኔ ምን አቅላታለሁ? ቅንድቧን ተላጨችው። ቁማር ተበልታ ነው መሰለኝ። ምን አቅላታለሁ? የከሰረች አሮጊት። ቆይ አንዴ መልሼ እደውላለሁ። ማነው ቴክስት የላከልኝ? ቴክስት አይደለም ኖቲፊኬሽን ነው። ኖቲፊኬሽን እናም ስቀጥልልሽ ይሄ ግን ድግስ ዛሬ እንዴት ቮይስ ላከ? ያበደርኩትን ብር ሊመልስልኝ ነው መሰለኝ። አይ ብሬ መች ነው የምመለሰው? ሌላውን ተው። ቆይ ቪዲዮ ይደርሳል። ብሬ መች ነው የምመለሰው? እኔ እናገራለሁ፣ አለቅሳለሁ። መቼ ነው የሰጠኝ? ስተተናል እንዴ? ከዛሬ 2 ዓመት በፊት ቀኑን ላት እዚህ ይለኛል። መዝግቤዋለሁ። ብሬ መች ነው የምመለሰው? ብሬን አምጣ። ቆይ ከቪዲዮ በኋላ ነው እንቀጥል። ምን እያልሽኝ ነበር? ስኳር ሰጥቻለሁ እኮ የስኳር ክፍያ በለው እኮ ሱቅ። እሺ ቶ ምን እያልሽኝ ነበር? ቮይስ ትልክልኝ። እኔ እንደዚህ ሰውዬ ነው የምጨነቀው። ስድና አንተ እኔ ለአንተ ቮይስ? አው ስድና አው እኔ ላሳይክ ቶ እና አው ይሻላል። እሺ አልክ ችጋራም አይደሙ እንደ ባለፈው ወስዶ ሊጋብዘኝ ቢሆንስ? አይ እነሱ ፊት ለፊት አመኘውማ ወጡ በኋላ ይሳደባል። ድንገት አደጋ ደርሶበት ቢሆንስ? አታስበው። ወሬ ነው 100% ልንገርህ፣ ስታርት ሲለው ምንም ነገር ቢል አንተ የምትለው ነገር ነው። 100% በእርግጠኝነት ምስክር አለኝ። ሚኪ ሲመጣ ይመሰክራል። እማማ እንከባበር አይደለ? ራስህ ምንም እንዳትል አንተ ነህ። ምን አይነቱ ጀዝባ ነው? ናስቲ አንዴ ስልክህን ስጠኝ። ስልክህን ስጠኝ። ፎቶዎችን እና ቪዲዮዎችን እንዳያቸው ዲሊት። ምንድን ነው ያልከኝ? አልሰማሁም። አንተ ነህ እኮ ነው እንዴ? ስልክህን ዲሊት። አንተ ነህ እኮ ነው የማናግርህ። ይኸውና ምን የምደብቅ ነገር ያለ መስሎ ነው እንዴ? ይኸው እንዴ ምንም ላይ አይደለም። ሰዓት ነው ማየት የምፈልገው። ወይኔ እንካ ሮም ያፈዘንካ ምን አለፈ? አንዳ እንደዚህ ነው ፋይል እንዳለ በደረሰ በጭንቅላቱ ነው ያሰበው። ምቱን አላየኸው? ይኸው እንዴ ምንም ላይ አይደለም። ሰዓት ነው ማየት የምፈልገው። እንካ ሮም ያፈዘንካ። ኦኬ እሺ ጥጃ አሉ ወይ ወይ
ነው ድምጽ ቤቢ? ምን ያው ናፍቆትሽ ነው? አረ ራብሽኝ ቤቢ ራብሽኝ እኮ ታውቂያለሽ፣ ድምፅሽ የልቤ ምግብ እንደሆነ። ሃሎ ፓፓ ቀንሽልኛ። ምንድን ነው እያወራሁ እኮ ነው። የት ሆነ ነው ቤቢ? ምን እባክሽ፣ ከተማው እንዳለ ስጋ ቤት ነው የሞላው። አንዱ ስጋ ቤት ቁጭ ብዬ እኮ ነው። ታጉላለሁ። ዛሬ ደግሞ ስጋ ቤት ነን። እንደ ትናንቱ ሞቅ ይበላ። እንደ ትናንቱ ደረቅ እንዳይል ነጭርጭ እንዳይል። እንዴት አባ ነው የምገላምጠኝ ደግሞ? አንገትህን ደፍተህ እንደ ድህነት ብትሰራ ይሻላል። ኧረ ቤቢ ተው በቃ። ያው አንዳንዴ ድህነት ላልፈለግሽ ውሳኔ ይዳርግሽ። ኧረ ጨዋታ ደረሰ። እሺ ቴንክ ዩ። አልናፈኩም ቤቢ? እንዴ ቤቢ በጣም ነው እንጂ ናፈቅሽ። ተናፈኩ ሳመኛ። ኧረ አባዬ አለ ቤቢ። እሳቸውንም ሳማቸው። ኧረ ስማለሁ። ና አባዬ ስመኝ የምር አንተ የምር እኔ ሁሉም ቪዲዮ ላይ ትዝ የምትለኝ አልናፈኩም ቤቢ? እንዴ ቤቢ በጣም ነው እንጂ ናፈቅሽ። ተናፈኩ ሳመኛ። ኧረ አባዬ አለ ቤቢ። እሳቸውንም ሳማቸው። ኧረ ስማለሁ። ና አባዬ ስመኝ አንተ ግን እኔ እኮ በአንተ እድሜ እያለሁ ስማ፣ ወንዝ ዳር ሂጅ ለቤተሰቦች 70 ሊትሯ በዚህ ተሸክም ቀድቼ፣ በዚህ በኩል ደግሞ መጽሐፊ ነው ቤት ድረስ 70 ሊትሯ ተሸክም እያጠናሁ ነበር ቤት ድረስ። ትክክለኛ አባት። እኔ ባንተ እድሜ አላለም። ወይኔ ጉድ ይፈላ። ፒያሳ ነው በወርቅ ያደግኩት ብለህ የለ እንዲህ ምን ወንዝ ነው? እና ፒያሳ ወንዝ የለም እንዲህ ስር ወንዝ የለም። እንደናንተ እንደዚህ ሴት ላይና መጠጥ ውስጥ ሱስ ውስጥ እንደዚህ አልተዘፈኩም ነበር በእናንተ እድሜ። እንዴት ነው ማሙ? ባሻ? ግባ። የአብዮት ጠባቂዎቹን ደበደቧቸው አሉ አይደለ ባሻ? ታዲያ እኔ እኮ ነኝ የለጣጠፍኳቸው። እንዴ ባሻ? እንዴ ከዘይንዬ ጋር ሆኜ ልቀቃት ይለኛል ባሻ። የኛ ኩራት እና ለዛ እኮ ነው ራስን የቀያየርኩት። እንደዚህ እየተፈለግኩ ነው አሉ። አዎ ከተማው ተሸብሯል ባሻ። እስቲ ምንድን ነው ቅዳልኝ። እስቲ የግብጦ ነው ትንሽ ወዴንም አሞኛል። ማታ እስቲ ቅዳው ሲያምር ናት። እስቲ በእናትህ ናፍቃኛለች። ልደውልልህ ዘይንዬ። ሄሎ ዘይንዬ። ገና መች ተጨዋወትን። ፒያሳ ላይ መተሽ ባይሽይኝ ካሉሽ እንኳንስ የጭዌ የጨብሲ ማለሽ የተባለ አበደ። ማሙ ሰማህ አይደል? እኔ እኮን ወንዝ ነኝ። ወንዝ በላ ሲሳሳም እዚህ ነው አኛው ዘፈን ልጋብዝሽ። ደስ ይለኛል። እናስገባም ሰርገኛ እደጅተኛ እናስገባም ሰርገኛ እደጅተኛ። እውነት ነው። ከእነዚህ ልጆች የሚመቸኝ ጠፊያቸው የምር አይሰስልም የሆነ መሰል በፊት አረፌስ አስገባም ሰርገኛ እደጅተኛ አስገባም ሰርገኛ አልገባም። በጣም እኔ ግን ሙሽራው ሚዜ ነኝ ነው። ተው እንዴ ማ ታው እኔ ሙሽራው ሰርገኛ ሚዜ ካደ እንጂ ከአንድ በኋላ ማናት አልገባም ሰርገኛ አልገባም። በጣም እኔ ግን ሙሽራው ሚዜ ነኝ ነው። ተው እንዴ ማ ታው እኔ ሙሽራው በጣም ራሱ ነው ሰርገኛ ናገባ በለው ምንድን አላገባትም። በቃ ለምን ያርባል? ሴትዮ አሮጊት እኮ ነው። በቃው
ኧረ ሚካኤል ሄድሽበት ላገባት መጣ አናስገባም ሰርገኛ Sir, can I take your order? Can I get oh my ሶስቱም ተከታታይ የመጡት ልጆች በጣም አስገራሚ ሀበሾች አርሲ እሺ goodness, are you Habesha? Habesha ነህ? አዎ ሀበሻ ነኝ። ሀበሻ ነህ እንዴ? አዎ እኔም ሀበሻ ነኝ። እንዴት ነህ አንተ? ሰላም ነህ? ይመስገን ሰላም ነኝ። እንዴት ነው ሁሉ ሰላም? ሰላም ነው። በጣም ነው ደስ ያለኝ። I'm happy to be honest ሀበሻ ስላገኘሁ ደስ ነው ያለኝ በጣም። ምን ያህል ጊዜ ሆነ? አሁን እኔ 3 አመት ሆነኝ እንደቀልኩ። አንተ አማርኛ ራሱ ጠፍቶብሃል እንዴ? ምን ያህል ጊዜ ሆነ? አሁን almost 10 ሆነኛ። ዋው 10 አመት ሙሉ እርግጠኛ ነኝ አገር ቤት ናፍቆ። ኖ 10 days 10 ቀን ነው ዛሬ። 10 ቀን ኩስነሻ ለዛ ነው እንደዚህ የሚያደርግሽ እና መናፈቀ ከአዲስ አበባ በጣም ብዙ ነገር እንጂ ምን ጥያቄ ያለው ይሄ የፈራረሰው መንገድ የፈረሰው ፎቅ ምናምን በቃ ይሄ ቧንቧው ውሃ የሌለው ሁሉ ምናምን መብራት የሌለው አላ አይ ሚስ ኢት እንዴ እስካሁን መብራትና ውሃ ይጠፋል እንዴ አንተ ሀገር ቤት ጠፍቶባል ማለት ነው እንዴ እዛ እኮ የሚጠየቀው እንዴ ውሃ አላችሁ እንዴ ተብሎ እኮ ነው መብራት ይመጣል እንዴ ነው የሚባለው እኮ አይ በጣም ከባድ ነው እኔ ወደ ስራ ልመለስ ባክ ከዚህ በሰዓት ነው የሚከፍሉት ትጎታለች አድርስልን እባክህ ካለ ምን ልታዘዝ ኦኬ ምን እፈልጋለሁ መሰለ ከናይ ጌት ስራ ወንድሜ ኧረ ስራ ኧረ ችግር ጠበሰኝ ኧረ ችግር ቆለኝ ወንድሜ ኧረ ተው አትቶኝ ስራ የለም እንዴ እንደዚህ የሚያደርግ ስራ እንኳን ሳይኖርና የሰው አፍ ውስጥ እንዳልገባ ብዬ እኮ ነው እንደዚህ ሆኜ የምቀመጠው እኮ አንዱ አበሻ ሲያልፈው ቢያ ለቀጥ ጀመረ እዚህ ተንከባራ የጀለስ ችግር ይጣፋንታ ነው አይኝስ እስኪ ደውሉ ሀገር ቤት ቸግሮታል ብሎ ቢነግራችሁ አይ ሀበሻ እንለያለን እኮ ታውቃለህ አሁን ልብሰን አውልቀና እዚህ እቃ ታጥባ ኧረ እሺ እንዴ ኧረ ደስ ይለኛል እንዴ እኔ የምለው ግን ማለት ነው 2 PhD 2 ማስተርስ እና 1 ዲግሪ ያለኝ የሆነ እርገት አሰጡኝ እሺ እቃ ለቅላቂ ትሆናለህ ሁለቱም ማስተርስ PhD ስታደርጋቸው ወደ አጣቢነት ትገባለህ ታማርጣለህ እንዴ ደግሞ ናይት ሀበሻ ሆነ ሌላ ዜጋ ማግባት የሌለ ለሁሉም ያልተሰጠ ትዕግስት ይጠይቃል አሁን ለምሳሌ እንደዚህ አይነት ትዕግስት ለኔ አልተሰጠኝ ነው ወይ አሰብኩት እኮ አሁን ለሰኔ ማለት ነው ነጭ ቺካ ገባውን በል ማለት ነው ነጭ ቺካ ግብቼ አንድ ቀን ቁጭ ብለናል ምናምን እያወራ ነው ቡና እየጠጣን ነው እና ቡና እየጠጣን እጣኑን ብታየው እጣን ምንድነው ብትለኝ አሁን ምንድነው ብላት Hey babe, what is that smoke? እጣን Yeah, what is that? አሁን ደግሞ እጣን ምን እንደሆነ ላንቺ ልናገር ነው ያው በእንግሊዘኛ ዝም ብለሽ ታጭባለሽ Excuse me? ድሪንክ አታይ ሌታ Okay, Zaddy. አሁን ደግሞ ምን አደረኩ እሱን አንተ ብትነግረን አይሻልም በቃ ይሄው መንገድ ላይ የሆኑ ልጆች በእድሜ ጠና ያሉ ሰውዬን ሲደበድቡ አይቼ በጣም አዘንኩኝና ሄጄ አገዝኳቸው ኢትዮጵያነት ማለት ይሄ አይደል እንዴ እኮ ማንን ነው ያገዝከው አሁን ደግሞ ምን አደረኩ እሱን አንተ ብትነግረን አይሻልም በቃ ይሄው መንገድ ላይ የሆኑ ልጆች በእድሜ ጠና ያሉ ሰውዬን ሲደበድቡ አይቼ በጣም አዘንኩኝና ሄጄ አገዝኳቸው ኢትዮጵያነት ማለት ይሄ አይደል እንዴ እኮ ማንን ነው ያገዝከው ልጆቹ ነው ስማ ፍቅረኛን እንኳን መንገድ ላይ ያዩት አንተ እንደዚህ ቆንጆ ነች እንዴ ቆንጆ ነች አይደል በጣም ነው የምታምረው ይኸውልህ ቀን ከሌት ማለት ነው ከአይምሮዬ ወጣ አታውቅም በቃ ሁሌ ስለሷ ነው የማስበው ለምን ራሱ ከአንተ ጋር እንደሆነች አላውቅም እኔን የመሰለ ወንድ እያለ ማለት ነው እና ተጠብሰኝ አረ አባዬ ደግሞ እንደዚህ አባዬ ቆይ እስኪ ዝም በል የሀገሬ ህዝብ ወይ እጅህ ለጠላት እንዳሰጥ ወይኔ ሀገራችን በቀኝ ገዢዎች እጅ ትውደቅ ውሃው በፈረቅ መብራት በፈረቅ ምግብ በፈረቅ አረ እንደው ችግር ነው በርዳይ እንኳን በሀገረ ሙቀጫ ውስጥ ወደምትገኘው ተልባ ከተማ በሰላም መጣች ማን ነው ስሜ ጋሜ አንተስ ጫኔ አንተኛውስ ኩንቴ ከዚህ በኋላ ቶቤ ነው ስሜ አልገባኝም ታዲያ እንዴት አድርጌ ላስገባበት የስልጣን ፍልስፍናው አሁን ገና ነው ይገባ ሪኮ ኮሜንት ላይ ሁሉ ያተኮረ ነው ያው ላቭ ላይ ነው ላቭ ኢት ኔቨር ዳይ ይሄ ሾው ምን ላይ ነው የሚታየው በቅርብ ቀን በማሞቂ ለዩቲዩብ ነው የሚጀምረው ስለዚህ ገብታችሁ ሰብስክራይብ አድርጉ ያረላታ የነቃንጃ ተቀዳል እኔ ምን እርግጠኛ ነኝ ግን ዘንድሮ ተፈታኝ ነህ ያ ታዲያ ለምንድን ነው ማታጠናው ወይስ
ቆይ እንደውም እስኪ ልጠይቅህ። እሺ የሚያውቅ አይመስልም? ቆይ እሺ ልጠይቅህ። What is the primary cause of magnetism at the atomic level? ምንድነው መልስ? ምንድነው መልስ? እንዴ አባዬ ደግሞ ፊዚክስ። አረ ሌላ ሰብጀክት ጠይቀኝ። ተመስገን ነው ፊዚክስ መሆኑን ራሱ ማወቀ። እሺ ለቀኝ ተመስገን መስለኝ። Enzymes and some hormones are አይባልም are example of dash። እንዴ ቆይ ግን ጥያቄዎቹን ከየት ነው የምታመጣቸው? ሌላ ሰብጀክት ጠይቀኝ። እሺ ኬሚስትሪ ልጠይቀኝ። A solution with a pH of less than 7 is called dash። እንዴ ምንድነው? ከነዚህ ውጪ ሰብጀክት አታውቅም እንዴ? እስኪ እንግሊዝ ጠይቀኝ። ስማ አየው ገመገምኩ ምንም የምታውቀው ነገር የለም። ምንም ንጹህ ነህ። ስለዚህ ከዛሬ ቀን ጀምሮ ጥናት ላይ ትኩረት ማድረግ አለብህ። ሰማኛ? ጥናት ላይ ትኩረት ማድረግ አለብህ። አምጣ ስልክ። ግርማን ታውቀዋለህ? አላውቀውም። እሺ በለጠንስ? አላውቀውም። አበራን ግን ታውቀዋለህ? ልጁ ያሟል እንዴ? አላውቀውም። አየሁ ገመገምኩ። ስለዚህ አንተም ሚስትህ ላይ ትኩረት ማድረግ አለብህ ማለት ነው እንጂ ምንድን ነው የምታወራው? አየሁ ገመገምኩ አላለው። ለምን ነካ? ወይኔ ይኸውልህ አንተ ሀገር ተረካቢ ነህ። ስለዚህ እንካ ስልክህንና ፕሌይ ስቶር ላይ ገብተህ ኢትዮ ማትሪክ አፕሊኬሽንን ዳውንሎድ አድርገህ አጥና። ለ12ኛ ክፍል ኢንትራንስ የሚያዘጋጅ መጥቶ እኮ ነው እርሱ። አበራ ማረል ያልከኝ ስሙ። እኔ ደግሞ እሷን ሄጄ አበራታለሁ። ምንድን ነው አይገቡም እንዴ? እኔ ይቅርታ ቀደም ብሎ መጥቶ እኮ ነው እርሱ። 5 ሰዓት ተኩል እኮ ነው የሚለው። ወይ ሰዓቶት አይሰራም ማለት ነው። በቃ የኛ ግድግዳ ላይ ያለውን ሰዓት ይጠቀመው፣ እሱ ይሰራል። እሱን ነው እኛ የምንጠቀመው። 2 ሰዓት እንዴ? በምን አቆጣጠር ነው የሚሰራ እናንተ ሰዓት? በኢትዮጵያ ነው እንዴ? እንደውም እኛ ህብረተሰባችንን ለማገልገል 30 ደቂቃ ቀደም ብለን ነው 2 ሰዓት እየገባን ያለን። ምንድን ነው በዚህ ጧት የወለው ወረፋ? በእናትህ ኧረ ወንድሜ አንተ እኔ እዚህ ቢሮ ኃላፊ እንዴ? እቺን ለማስፈረም ስንት ሰዓት ሙሉ ተቀመጥ እና ምን ችግር አለ? ይፈረምላል። ምን ጉቦ ይዛል? ምንድን ነው ያለው? ምንድን ያልከው? እስክርቢቶ ይዛል ወይ ምንድን ነው? ጆሮ አይሰማም? እኔ ደግሞ ሌላ ነገር መስሎኝ ምን መስሎ ነበር? አረ ምንም እንዴ። እኔ የምለው ደግሞ የግድግዳው ሰዓት ቆሟል መሰለኝ እየሰራ ነው። አዎ አይ ሆን ብለን ነው አውቀን ነው ደሞዛችንን ለማንጸባረቅ ነው። ደሞዛችንም እንደዚህ ነው ቀጥ ብሎ ይቀራል። አይ ሰው ያደናግራል ብዬ ነው። እናንተ ደግሞ ሳያችሁ እየተጠቀማችሁበት። ሰውዬ ለምን ስለሚመለከተን ነገር አናወራም? በቃ ብር ስጠኝና ልፈርም። ምን ብር? ማስፈረም እኮ መብቴ ነው። አንተ ደግሞ መፈረም ግዴታ ነው። ትቀልዳለህ እንዴ? መብቴን እኮ ነው እየተጠቀምክ ያለው። ለምንድን ነው ብር የምሰጥ? ብር ስጠኝና ልፈርምልህ። እኔ ምንም ብር አልያዝኩም። በምን ልፈርምልህ? ብር ስጠኝ። እንደዛ አትልም እንዴና ምን እዚህ ሰው ታሳስታለን? አምጣ እባክህ። ምን አይነቱ ነው በጧቱ ደግሞ ያጋጠመኝ? ሲያስጠላ ምን እዚህ አይሰጠኝም እንዴ? እንካውስ ምን ያበሳጫል? ከኔ እንደሆነ ድንቡላ ታገኝ ምን እስቲና። አረ ተፈረመልኝ ብለህ ነው? ቀጣይ ስመጣ ቆይ 93 ቁጥር ነው ምልክት ጠብቅ። ኤልያስ ለሙስሊሙ ማህበረሰብ ታስተላልፈው መልእክት ካለ መቀጠል እንችላለን። ለሙስሊሙ ማህበረሰብ ማስተላለፈው እንኳን ለ1444ኛው መጀመሪያ ያሳየው ምልክት ምን ነው? መጀመሪያ ያሳየው ምልክት ምን ነው? እስኪ መልሽ እንዴ ቀጣይ ስመጣ ቆይ 93 ቁጥር ነው ምልክት ጠብቅ። ኤልያስ ለሙስሊሙ ማህበረሰብ ታስተላልፈው መልእክት ካለ መቀጠል እንችላለን። ለሙስሊሙ ማህበረሰብ ማስተላለፈው እንኳን ለ1444ኛው ለመስቀል በዓል እንኳን በሰላም አደረሳችሁ። አሁን ክርስቲያኖ ሮናልዶ የምንመለከት 24 ሰዓት ይተኛል። 24 ሰዓት በመተኛቱ ስኬት ለደረሰ እኛስ ወዴት እየሄድን? እኛ ኢትዮጵያኖች ሁሌ መስራት። አንተ አሁን ቅድም አብይ አህመድ ቢወርድ ከስልጣን ደስ ይለኛል አላልኩም? ያማለ ማን አለ? ሸገር ዳቦ የመጣው ለምርጫ ነው አላልኩም? ዘንበል አንተስ ቤብ አረጋውያንን እረዳበታለሁ ያልከኝ ቤት ነው ይሄ? ኧረ አይደለም እንዴ ይሄማ ወደፊት እኔና አንቺ በፍቅር የምንኖርባት ቤታችን እኮ ነው። አንተ ደግሞ የሚቀለድበትን ሰዓት አትለይም አይደል? እና አሁን ወደ ዋናው ቤታችን ውሰደን እንዴ። ከምሬ ነው እንዴ። ምን ጠባብ መሆኗን አይተሽ ነው? አታስቢ። እንኳን ለኔና ላንቺ ለሌላ ካፕሎችም ይበቃ ፍቅር አለ ውስጥ። ምን ጥሩ ትቀልዳለህ እባክህ። ፍራሽ የሌለው ቤት እየኖርክ የምን አባ ፍቅር ነው የምታወራው? ኧረ አለን ፍራሽ እንዴ። ያው ያ ፍራሽ አይደል? ሰላም ለዚህ ቤት ይሁን እንዴ። ቃንቅ ሰላም ነው እንዴ? ከየት ተገኘ ዛሬ ደግሞ ምን ፈልገን? እንትን እትዬ ጫልቱ እንዳሉ ዛሬ
ዛሬ እኮ ድስተኛ ፈረቃ ነው፣ ምሳ ልሰራበት ነው፣ ቶሎ ላክልኝ። ውይ አንተ እንግዳ ኖሮብኝ እኮ ረስቼው እኮ ነው። በእናትህ ይኸውልህ እንደምትልልኝ ማለት ነው ቤት የሚያደር እንግዳ ስላለ ነገ በጧት ይላኩልኝ ቁርስ እንድሰራላቸው ወደኛ። እሺ ያጣፍጥልሽ ይመችሽ። ደብሊው አምላክ ወይ ዛንገር ጌምስ ፊልም እየሰራው ነው እንዴ ያሉት እንዴ? ምንድነው በዚህ ዘመን ድስት ፈረቃ? የቱ ጋር ነው ካሜራው? ንገረኝ በእናትህ። አሳስብሽ እንዴ ምን ሆነሽ ነው? እኔና አንቺ ስንጋባ እንኳን ለኔና ለአንቺ ለቤተሰቦችሽ ራሱ ጥሩ ሲላክ ሌላ ድስት ገዛለሁ። ሚጡ ካሜራ ታለ ምን ሆነሽ ነው? ምንድነው? ቆይ ሰው በቤቱ መተኛት አይችልም እንዴ? ይሄ ደግሞ ማን ነው? ይሄ ደባሌ ነው። አታስቢ። ምን እኔና አንቺ ስንጋባ ይሄንን ቤት እንደዚህ በመጋረጃ ለሁለት እንከፍለውና በዚህ በኩል እሱ ይኖራል፣ እኔና አንቺ በዚህ። እኔ በከሰል አይነን ጠብሽ ነው ማሰጣ። ዝም በል። እቺን ቤት ወላ ለሁለት መከፈል አማራት አሉ። ትሰማለህ? ይሄ ቤት ማለት ነው እንኳን ተዋልዶ ለመኖር በቻት ለመጀናጀን ይጠባልሽ። ቤብ ልቤን እየጎዳሽው ነው እንዴ? እኔና አንቺ ምን ወደፊት ተጋብተን ተዋልደን አብረን እንኖራለን አልተባባልም? አብረን እናድጋለን አልተባባልም? እዚህ ቤት ውስጥ ልጅ ልወልድ ትሰማለህ? እዚህ ቤት ውስጥ ባረግስ ሆዴ ሲገፋ ጽንሱ ከቤት ወጥቶ ልጁ ጎዳና ተዳዳሪ ነበር የሚሆነው። እዚህ ጋር እኔ እናንተ ነገር አብቅቶለታል። ቻው ቤብ ያጥንተ ይፈላጭ እንዴ? ወዴት ነው የምትሄድ? በሻት ለመጀናጀን ይጠባል። ሲቪት ተባረክ ጽንሱት ልጁ ነይ እንጂ አምላክ አልነቃህም፣ ህልም ነው በለኝ። ሲንግል ያረከኝ አምላክ ተመስገን። ምንድነው? አይ ምንም አዩኝ። እዚህ ጋር ትንሽ የሆነ ነገር ያራዳ ልጅ ይመች ብራ ያለው ልስጠ አው ንፉጋ ይባል እውነት የሚያቀ የሆነ ነገር ላማክር። እሺ ምንድነው? የኑሮ ውድነቱ ማለት በጣም በጣም ኃይለኛ ሆኗል እና እንድትጠነቀቅልህ ነግረን። እሺ የመጠንቀቂያው ዋና መንገዱ ምን እንደሆነ ታውቃለህ? ቁጠባ። እኔ በሰዓቴ ባለመቆጠቤ በጣም ነው የምናደደው። በጣም 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 ነው የምናደደው። ከዛ አሁን ነው በቃ አሁን ለምን ለዚህ ላሱ መራ እንት ያው ያንተ 200 ብር አካውንት ከፍተበት አባቴ ሙት ተጠቃሚ ትሆናለህ። ልቆጭ አንተ ለቀቀው መገና አንተ ሰው ይቀረኛል እኮ ያማል። እጄን ካላስከፈኩ ችግር ይፈጠርብኛል። እጄን ያመኛል። ምን አገባኝ ያማል። እና አንተ መታለው ማንን ና ለብራንች ነህ ና ለቀቀኝ አንተ እንዴ ኤቲኤም የሚያስፈልጋል ና ጤነኛ አይደለም እንዴ? ማንም ሰው አቅቶ በልቶኛ ያቅርሽ ወይኔ ጉድ ይፈልና ና ተሾመ አግዘኝ። እንዴ ነበር ብዙ አተንፈስ እባክህ አልነበረው እነሱ ተገፈተረኝ እንዴ? እኔ አንተ ላይ ማለት ግን እኔ ወገበሽ ነው እንዴ? አይስበኔ በሚኪ እሺ። እና እስቲ እንዴ ነበር የስመት አያስፈልግም እኮ እንዴ አልኩኝ እኮ ያራዳሪ። እሺ እንዴ ነበር የዛሬ አበደ ነበር። ተመችቶሻል? ያስታይል አይ እንዴ ሶስት ቃል ምንድነው የምታስወራኝ ሰውዬ? እንዴ እንድታጣ አስተውከኝ እንዴ ሲያስጠላ መስሎኝ ተናገርኩ እንዴ የተከበሩ እያሉ አንድ ሁለት በያቸው። የዛሬው ቪዲዮአችን ላይ ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። በሌላ ቪዲዮና በቀጣይ በሌላ ቪዲዮና በምን ነበር ይባል በሌላ ቪዲዮ እስከምንመለስ ድረስ ሰላም ቆዩ። ቸር ጠብቁን። ቸር ቆዩ። እኔ እኮ ስንከፍትና ስንዘጋ ምንድን ናት እቺ ነው ጥያቄ። ከተመቻችሁ ላይክ አድርጉ፣ ኮሜንት አስቀምጡ። የትኛውንም ሀሳብ እንቀበላለን። ይመቻችሁ። ቻው አስተፋሪያስ ዝጋው